ትንቢት ተናጋሪ ሳይሆን እሱ ራሱ ትንቢት ነው። ኢየሱስ ወደዚህ ምድር የመጣው ትንቢት ተናጋሪ ሆኖ ሳይሆን ትንቢት ሆኖ ነው የመጣው። ነቢያት የተናገሩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። መሲህ እንደሚመጣ ነው የተናገሩት። የኃጢአትን ይቅርታ የሚያስገኝ የሰው ልጆችን ወክሎ በመስቀል ላይ የሚሞት መሲህ እንደሚመጣ ተነበዩ። በብዙ መቶ ዓመታት ልዩነት ያለውን ኢየሱስን በመንፈስ አይናዩ። ይመጣል እያሉ ነው የተነበዩት። ዘመኑ ሲደርስ መሲሁ መጣ። ዘመኑ ሲደርስ የእግዚአብሔር ልጅ የሆነ ኢየሱስ መጣ። እሱ ትንቢት ተናጋሪ ሳይሆን ራሱ ትንቢት ሆኖ ነው የመጣው። የትንቢት ሁሉ መጨረሻ፣ የትንቢት ሁሉ ቶፕ ሆኖ ነው ኢየሱስ የመጣው። በብሉይ ኪዳን ዘመን የነበሩ ታላላቅና ታናናሽ ተብሎ በሁለት የተከፈሉ ነቢያት በሙሉ በአንድም በሌላም ስለ ኢየሱስ ተንብየዋል። መሲህ እንደሚመጣ ተናግረዋል። የተናገሩት ትንቢት የተፈጸመው ኢየሱስ ሥጋ ለብሶ ከመጣ በኋላ ነው። ሁሉም የተናገረው ትንቢት እግር ያገኘው እጅ ያገኘው ፊዚካል የመጣው ኢየሱስ ከመጣ በኋላ። ኢየሱስን ስታገኙ የእናንተ ጉዳይ አካል ያገኛል። ኢየሱስን ስታገኙ የእናንተ ጉዳይ ሕያው ይሆናል። ኢየሱስን ስታገኙ የእናንተ ጉዳይ መንቀሳቀስ ይጀምራል። እስኪ አንድ ሰው ኢየሱስ አብዝቶ ይበልጣል ይበል። እግዚአብሔር ፍጥረቱን ሁሉ የፈጠረው በክርስቶስ አማካኝነት ነው። ዓለም